የቻይና የስለላ ፊኛ በርካታ ሀገራትን ኢላማ ማድረጉን የአሜሪካ ባለስልጣናት ተናገሩ። አሜሪካ በግዛቷ ውስጥ ተኩሳ የጣለችውና የስለላ ነው ተብሎ የተጠረጠረው የቻይና ፊኛ 5 አህጉራትን ያካለልና ተመሳሳይ ተልዕኮ ያላቸው መርከቦች አካል ነው ብላ እንደምታምን ገለጸች። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚህ ሰፊ ፕሮግራም ኢላማ የሆነችው አሜሪካ ብቻ አይደለችም ብለዋል። በመሆኑም አሜሪካ ከተሰባበረው ፊኛ ያገኘችውን መረጃ ሌሎች በርካታ ሀገራት ማጋራቷንም ሚኒስትሩ ተናግረዋል። ቻይና ፊኛው ለስለላ ተልዕኮ ጥቅም ላይ እንዳልዋለና የአየር ሁኔታ ጥናት ለማካሄድ የሚያገለግል የአየር መርከብ ነው ስትል በተደጋጋሚ ገልጻለች። የአሜሪካ ባለስልጣናት እንዳሉት ፊኛው 200 ጫማ ወይም 60 ሜትር ቁመት ያለው ሲሆን የመጫን አቅሙ አነስተኛ አውሮፕላኖች ጋር ይስተካከላል። ክብደቱም በመቶዎች አሊያም በሺዎች ፓውንድ ይመዝናል። ይህ ፊኛ ቅዳሜ ዕለት በደቡብ ካሮላይን የባህር ዳርቻ በተዋጊ ጀቶች ተመቶ ተጥሏል። ውሳኔው በአገራቱ መካከል ያለውን ዲፕሎማሲያዊ ግንኙነት ያሻከረ ሲሆን አንቶኒ ብሊንከን በዓመታት ውስጥ በቻይና እና በአሜሪካ መካከል ለሚካሄድ ከፍተኛ ስብሰባ ወደ ቻይና ዳይሬክት የነበረውን ጉዞ እንዲሰርዙ አስገድደዋል። ዋሽንግተን ፖስት ስማቸውን ያልጠቀሳቸውን ባለስልጣናት ዋቢ አድርጎ እንደዘገበው የስለላ ነው ተብሎ የተጠረጠረው ፊኛ የተለቀቀው በቻይና የባህር ዳርቻዋ ግዛት ሃናይን ሲሆን ጃፓን፣ ህንድ፣ ቬትናም፣ ታይዋን እና ፊሊፒንስ ኢላማ አድርጓል ብላ አሜሪካ እንደምታምን ዘግበዋል። ረቡዕ ዕለት በነበረው ጋዜጣዊ መግለጫም የመከላከያ መስሪያ ቤት ቃል አቀባይ ብርጋዴር ጀነራል ፓት ራይደር አሜሪካ ተመሳሳይ ፊኛዎች በምስራቅ እስያ እና አውሮፓ ላይ ስራ ላይ ውለው ነበር ብላ እንደምታምን ተናግረዋል። ጀነራል ራይደር ስለ እነዚህ ፊኛዎችና እነሱን እንዴት መከታተል እንደሚቻል ብዙ ተምረናል ሲሉ አሜሪካ እንደዚህ አይነት ፊኛዎችን የመከታተል አቅም እንዳላት አረጋግጠዋል። ቃል አቀባዩ አክለውም ፊኛዎቹ ሁሉም ለስለላ ተልዕኮች ጥቅም ላይ የዋሉ ቢሆኑም በመጠናቸውና በችሎታቸው ግን ልዩነት እንዳላቸው ተናግረዋል። አሜሪካ ፊኞቹ በአሜሪካ የአየር ክልል 4 ጊዜ ጥቅም ላይ እንደዋሉ ብታምንም ጀነራሉ ግን በዚህ ላይ ተጨማሪ ዝርዝር መረጃ አልሰጡም። ዋሽንግተን በዚህ ሳምንት መጀመሪያ ስለ እነዚህ የስለላ ፕሮግራም ለ40 አጋር ሀገራት ገለጻ ማድረጓን የባይደን አስተዳደር አንድ ከፍተኛ ባለስልጣን የቢቢሲ የአሜሪካ አጋር ለሆነ ሲቢኤስ መናገራቸውን ዘግበዋል። የባህር ኃይሎችና የባህር ዳርቻ ጥበቃ መርከቦች እንዲሁም ጠላቂዎች አሁኑ የፊኛውን ስብርባሪ እየፈለጉ ነው። ምንም እንኳን ባለሙያዎች የፊኛው ስብርባሪ ባለስልጣናት ፊኛው ምን ማድረግ እንደሚችልና መረጃ እንዴት እንደሚያስተላልፍ በተሻለ ሁኔታ ለማወቅ እንደሚረዳቸው ቢናገሩ አሜሪካ ከስብርባሪው ምን እንደደህንነት መረጃ እንዳገኘ እስካሁን ግልጽ አይደለም።